ይህንን የ7 ቀን ጉበት በዕለት ተዕለት ምግቦች ይሞክሩ። በየቀኑ የሞቀ የሎሚ ውሃ ይጠጡ። ቅጠላ ቅጠሎችን፣ ካሌ፣ ጎመን፣ ስፒናች ብሉ። ወደ ምግቦች ውስጥ ነጭ ሽንኩርትና ዝንጅብል ይጨምሩ። ካሮት እና ባቄላ ላይ መክሰስ፣ አልኮሆል እና የተዘጋጁ ምግቦችን ይቁረጡ። ይህንን ለሳምንታዊ የጤና ግብ ማስጀመሪያ ያስቀምጡ። ዛሬ ፋርማሲዎች እንዳያውቁት የሚፈልጉትን አንድ አስደናቂ ምስጢር ላካፍላችሁ ነው። አንድ የሻይ ማንኪያ የወይራ ዘይት በውሃ ላይ ስትጨምሩት የሚያመጣውን አስገራሚ የጤና ጥቅሞች ታውቃላችሁ? ይህ ተፈጥሯዊ ድብልቅ ማንም ሰው ሊነግራችሁ የማይፈልገውን ምስጢሮች ይዟል። ጥቅሞቹም እነዚህ ናቸው። ይህ መጠጥ ለብዙ የጤና ችግሮች መፍትሄ ነው። በተለይ የኩላሊትና የጉበት ጤና። የኩላሊት ጠጠርን ለማሟሟትና መርዛማ ነገሮችን ከሰውነት ለማስወገድ ይረዳል። ሁለተኛ፣ የሽንትና የደም ዝውውርን የሽንት ኢንፌክሽንን ለመከላከልና የደም ዝውውርን ለማሻሻል ትልቅ ሚና ይጫወታል። ሶስተኛ፣ የሆድ ድርቀትን ያስወግዳል እንዲሁም የምግብ መፈጨትን ያግዛል። አዘገጃጀቱም ይህንን ይመስላል። 1 ኩባያ ሐብሐብ፣ 1 የሾርባ ማንኪያ የወይራ ዘይት፣ 1 የሎሚ ጭማቂና ግማሽ ብርጭቆ ውሃ በጁስ መፍጫ ውስጥ በመፍጨት በቀላሉ ማዘጋጀት ትችላላችሁ። ይህንን ድንቅ መጠጥ በመጠጣት ጤናውን በቤትዎ ሆኖ መጠበቅ ይችላሉ። አመሰግናለሁ።